በእኛ ጊዜ ኢትዮጵያ ልመና ታቆማለች፣ ጥርጥር የለውም። በእኛ ጊዜ የጀመረቻቸውን እነ ህዳሴ አይነት ስራዎች ትጨርሳለች። በእኛ ጊዜ የባከነ ሀብቶቿ ይወጣሉ፣ የብልጽግናው መሰረት ይጣላል። ይሄ ምንም ጥርጥር። ብልጽግና ግን ኤንድለስ ነው። ዛሬ አንድ መኪና ያለው 10 መኪና ይመኛል። ዛሬ አንድ ቤት ያለው 10 ቤት ይመኛል። እሱ ደግሞ ትውልድ ይቀጥላል ማለት ነው። ቤዚክሱ ሲመለስ የቀረው በትውልድ እየተመለሰ ይሄዳል። በእኛ ጊዜ ኢትዮጵያ ልመና ታቆማለች። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። ለዚህ የነፈለለ ፓርላማ ለሞጣው ለሄደው ምን እንደሆነ ለገባውም ላልገባውም ነገር ያጨበጭባል። ባለፉት 2 ዓመታት ብቻ ምግብ ነክ ምርቶች እስከ 200% በጨመሩበት ህፃኒው ንጉሲ የራሱን ቤተ መንግስት ለሚገነባበት የኤሌክትሪክ፣ የውሃ፣ የቴሌ፣ የንግድ፣ የኪራይ፣ የጣራ፣ የግርግዳ ግብር እያለ ህዝቡን ሲከፍል ከማጨብጨብና እጁ ከማውጣት ሌላ ግዑዝ ለሆኑት የህዝብ በካዮች ምክር ቤት አባላት ሞቸለታ በእንቅርት ላይ ጆሮ ደግፍ ለሆነ የደሞዝ ገቢ ግብር አዋጁ አጽድቀዋል። ለአንዱ ምን አለ ለዚህ ፓርላማ ችግኝ ብቻ ነው ማጽደቅ ያቃተው ሲል፣ ሌላኛው ደግሞ ለሸይጣን ለራሱ ለዚህ ፓርላማ ቢገባ ይጾድቃል አላለም። ለአሜዚንግ ነው ያለው። ሞቸለታ ደግሞ ለአንዱ የፓርላማ አባል አግኝቼ ናስኪ ቡና ልጋብዝህ ስለው አይ ይቅርብኝ ፓርላማ ልገባ ነው እንቁልፍ ይነሳኛል አላለኝም። ለአሜዚንግ ነው ያለው። ተመልካቾቻችን እንዴት ናችሁ? ለሁሉ ፒስፓይስ እስኪንክ ነው። በቪዲዮው መጀመርታ ላይ እንዳያችሁት ሾርት ሜሞሪያሙ ህፃኔው ንጉሲ አንዴ እድሜ ዘመኔን ሰሎሞን ነው የኖርኩ ልመና ታለንቴ ነው ሲል፣ ሌላ ጊዜ ደግሞ በኔ ዘመኔ ሁላችንም ከልመና እንወጣለን እንቦልጥጋለን እያለ ኑሮ እንደ ጣናነሽ ጀልባ ጉዞ አልገፋ ያለው ህዝብ ላይ ሙድ ግራብ ያደርጋል። ሙንት ዛለኝ ሞቸለታ ለአንዱ ሐሰተኛ ነብይ ለነገረኝ ፕሮፌሲ ዙም ብለህ አሜን በል በረከት ዛሬ ቤትህ ይገባል ሲለኝ፣ ለኔም አሜን ብዬ ቤቴ ስገባ ቤቴ ባዶ ሆኖ አገኘሁት። ነገሩ ሳጣራ ለካ ቤቴ የገባው በረከት ለሚባለው ሌባ ልጁ ነው። ለአሜዚንግ ያለው